ወንዶች ምን አንዴ ቀበቶ ተበቃ ምናልባት ታዲያስ መደውልበት ካለ ደግሞ ግን ተቸገረ ማውጣትን እሷ እንዳደረገ ያስታውቅብናል። ዝናብ ደብቆ ተጠለለ የገባ ነው የምትመስለው። በላ በእንትረግ አለች። በል እንግዲህ ፈጣሪው ነው። ማሪ ማሪ አየሁ እንዴት እንደወደድኩት። የኔ ቆንጆ በጣም ነው ያማረብሽ። ግን ከሱ ጫማ በዚህ ብታረጊት አዲስ የገባ ጫማ ነው። ሞክሩት። ኦኬ አሪፍ ነው። አንድ ነገር ላምጣልሽ። ምን ይመስለኛል? ያው ነው አብሪሎ አለች ነው አለ ምን አግኝተሽ ነው ደግሞ ዛሬ እንደተጃፈነ? መደመር ያዋጣል ሲሉኝ ህይወትሽን ከህይወቴ ማንነትሽን ከማንነቴ ምቀኝነት ክፋትን ቀንሰን እኛ እንደመር አልኳት። ምን እንዳለችኝ ታውቃለህ? ካንተ ውጭ ወደ ውጭ ኦኬ ሚስትሽን ፕሮፖዝ አድርገሽ ነው የምትፈነድቂ? ወንድሜ ፍቅርሽን በልቤ ያስቀምጫለሁ አልኩ እንጂ ዶላር ሸሽጊያለሁ ያልኩ መሰለህ እንዴ? ግራ አጋባኝ። ምንም ግራ መጋባት አያስፈልገውም ወንድሜ። እንደመር ስላት አላዋጣትም መቀነስ ይሻለኛል ብላ ተቀንሳለች። እሷ ልቤን ሳይሆን የወደደችው ኪሴን ነው። ለማንኛውም ቲጂን ኬፍ በልልኝ። ዛሬ አንተ ጋር ማደር አልችልም። ማንደር ያለሽ ታዲያ? አንተ ግን ጓደኞች ፊት አብረን እንደስትል ትንሽ አይደብረውም? ለምን ይደብረኝ? ደሞስ ምን አገባሽ? አንተ ፈጣጣ ነህ። እኔ የምልሽ አብረን ማለት ስንት ለምን ነው መሰለኝ? እሺ እንዴ ተስማማና እንዴ ትናንት ሆስፒታል ነው ያደርኩት። ለዛ ነው አናድም ያልኩት። አኮረፍክ እንዴ? ለምን አኮርፋለሁ? መጫወቻ ተቀማበት ህፃን ነው የምትመስለው። እሺ በቃ አንተ ጋርና በዛው ስራ ገባኝ።
ይኸውልሽ የኔ ፍቅር ኢየሱስ እንኳን የእንጨት ሰራተኛ ነው ተብሎ ይለፋለው ተጋለው አንድ ቀን እንኳን ጠብ የሚል ነገር የለም። ዳሩ ግን ለእሱ ያልበጀ ለእኔ ይበጃልልሽ በረከት እኔም ብሎ በረከት በረከቴ ምን ተሻለ? ታዲያ ምን እናድርግ? በእኔ አልሆነም። ምናልባት የበረከቴ ምንጭ መክሊቴ ባጅ ዘንድ ሊሆን ይችላል። 2 ዓመት አረብ ሀገር ብንሰራ ያልፍልናል። እኔንም አንቺን ቤተሰቦችሽን መለወጥ እንችላለን። ግን ከሴት ይልቅ ለወንድ ልጅ ቢከብድም ብቻሽን አታውሽም። ለወንድ ልጅ የሚከብድማ ከሆነ አንተ እዚህ በጀመርከው ስራ ተፍጨርጨር። ባይሆን እኔ 2 ዓመቱን እዛ ከሰራው ለኑሯችን አልበቃም? 2 ዓመት 2 ዓመት እኮ የኔ ቆንጆ ለእኔም ለአንቺም ለሀገርም ትተርፊያለሽ እኮ። ራስ ወዳድ ሆን ካትበኝ እንጂ አረብ ሀገር በጭራሽ ለወንድ ልጅ አይታሰብም፣ ለሴት ልጅ እንጂ። ባይዘዌ በዚህ ከተስማማን የማውቀው አንድ ደላላ አለ። አገናኝሻለሁ የኔ ቆንጆ። ምን ነው የኔ ፍቅር? ቆጨኝ። ትንሽ እንኳን አቅም ቢኖረኝ ፓስፖርትና ቪዛ ወጪሽን ብሸፍንልሽ ደስ ይለኝ ነበር። አትሊስት አይዞህ አታስብ፣ ኑሯችንን ለመለወጥ አይደል የምሄደው? እኔ ቤተሰብ እንዴት ብዬ ጠይቄ አስተካክላለሁ። አንተ የሚያስፈልገውን ብቻ ጠይቅሻል። የኔ ቆንጆ አይዞሽ፣ ቀን ይለወጣል። ግን ያላንቺ እንዴት ነው የማሳልፈው 2 ዓመት? ውይ እንዲህ ስለምታስብልኝ እኮ ነው የምወድህ። ኪሴ ብር ያስቀመጥሽው አንቺ ነሽ? አዎ፣ ለአንዳንድ ነገር ካስፈለገህ ብዬ እኮ ነው። ልጄ ይቅርታ ብዬ ልብሽን አላደማው። እኔስ ቆሜም አልጠቀምኩሽም። አንደኛውን እንደ እናትሽ ሞቼ ባርፈው። እንዴ አባዬ እንደዚህም አትበል። አንተ እኮ ለእኔ ጌጤ ኩራቴ ነህ። እኔ ምን አጎደልክብኝ አልኩ? የኔ የሆነው ነገር ሁሉ እኮ ያንተ ነው። ስወስድ ከቦርሳው እንዳየሽኝ አውቃለሁ። ወይ ረስቼው። ጠዋት ስትነሳ ሰጣለሁ ብዬ ነበር። የመብራት ነው የምትከፍለው ነው ያዘው። ይልቅ ቁርስ ሰርቼ በልተህ ነው እሺ የምትሄደው? እንዴ አባዬ ውጪ ምን ትሰራለህ? ያ እንጀራ ወንድምሽ እንደሆነ የለም ጨለማ ውስጥ ምን ሰራለሁ? አይገርምህም? በወር ግማሹን እንኳን ሳንጠቀም ለእንጀራ ወንድሜ የምንከፍለው የትየለሌ ነው። ተመልከት።
የቤተ መንግስት ነው ከዚህ የተቀጠለው? ቆይ አንቺ እዚህ ስራ ፈትቼ ከምቀመጥ ሄጄ ከፍል አልነበር እንዴ? እኔ ያለው አንተ ለምን ትንከራተታለህ? ምን ነው ፈጣሪ ልጄን አሸማቅቄ ከምጎዳት ምን አለ ብትወስደኝ? ቆይ እናንተ ሰርች ራስ ይለውጥ ማለት እኔ ቆጫችሁ? ለምን የቤተሰብ ምቀኛ ትሆኑብኛላችሁ? አንቺ እንዴት ነው ያደርግሽ? እናትሽ እኮ ናት። ምን ልትማች ነው? በያትማች። ኧረ ባካችሁ ታማቾች ልትጋደሉ ነው እንዴ? እስቲ ዝም በሉ። ጎረቤትስ ምን ይል? አንቺም ረጋ በይ። እዚህ የፈሰሰው ማታቀኝ ልጅ እንዴት ነው ሰው ሀገር ምትሰሪው? ላንቺ አስባ እኮ ነው። እንደዛማ አይመስለኝም። ከጀርባዋ ያሰበችው ነገር ይኖራል። እማ እግሬ ከዚህ ውጣን 2 አመት ሰርች ራሳችንን እንቀይራለን። የኔ ልጅ እስቲ አሁን ምን ጎደለብን? እየኖርን አይደለም እንዴማ? አሁን እየኖርን ነው። እስኪ ምን አለን? እስኪ ሁሉንም ልብ ብለሽ አስተውዩ። እስኪ ምን አለን? ጥሩ እንደ ፍቃድሽ ያለሽ ነገር ላንቺ ጥሩ ካልሆነ ቀጥይበት። የኔ ባቶኝ ቆጭ ነበር እንዴ? እማ ምን ማለትሽ ነው? እማ እንዴት ይያለሽ? ልጅቷ በቁማ ላይ ቪዚት ተከፈከፍ እንዴት ክብር ተቀበተልሽ? የኔ ልጅ ልቧ ተነሳሳ። ባላም ማመስገን ካልቻለች ምንም ማድረግ አልችልም። አንቺ ያልበላሽና አትከኪ። እማ አንቺ ብቻ መኝኝ። አንዴ እግሬ ከዚህ ከወጣ 2 አመት ሰርቼ ራሳችንን እንለውጣለን። እማ ለፓስፖርቱ 500 ብር፣ እሺ ቪዛው ደግሞ ሲመጣ 8000 ብር ያስፈልገኛል። መቼ ነው የምትሰጪኝ? እስቲ አስተውይ። እዚህ ቤት ምን አለና እንኳን ለፓስፖርትና ለቪዛ የማስቲካ መግዣ የለኝም። እኔ እኮ ራስሽን የቻልሽ መስሎኝ ነው እንጂ በእኔ ፍቃድ እንኳን አትሄጃትም። እንዴማ አንቺ ሰብለ አስረጃት እንጂ 2 አመት ሰርቼ እንደምመልስለት አስረጃት። እኔ እዚህ አልበላኝም ከማ እዚህ በላኝ ባክሻለኝ ናት እጭ ቲጂ ግን ለምንድን ነው እናንተ ፍላጎታችሁ በቃኝ ማያውቅ? ዛሬ ደግሞ ምን አደረገች? ዛሬማ ነፃ ወጣሁ። አልቻልኩም። ከአቅሜ በላይ ነው የሆነችው። እዛው ጥያት መጣ። ሆሆ ምን ሆነች? እህቷ አረብ ሀገር ካልሄድኩ ብላ አስቸገረች። በመደመር ዘመን መቀነስን መረጠች። ሰውልዬ በቃ ለምን አትተወኝም? ለምን ትከታተለኛለህ? ሰብልዬ እንደዚህ አትበይኝ። በቃ ሞከርኩ 7 ጊዜ ልረሳሽ ሞከርኩ። አትሊስት እንኳን ሚስቴ እንኳን ባትሆኚ ለምን የሴት ጓደኛ አይቶኝም? ወንድሜ እኔ ቤተሰቦችን ችግር ሳልፈታ የወንድ ጓደኛ እንዲኖረኝ አልፈልግም። እሱንም እንኳን ቢሆን አብረን መሸከም አብረን መርዳት እንችላለን። ይቅርታ ያንተ እርዳታ አያስፈልገኝም። ያንተን ፍላጎት ግን ማሟላት አልችልም። እርዳታሽ ያስፈልገኛል። ውድ እህቴ ምን ልርዳሽ? ትናንት ስለተናገርኩሽ ግን አትቀየሚ። አረ ችግር የለም እህቴ አይደለሽ እንዴ? እምወደው ሰው አለኝ፣ ግን የግድ ኑሯችን ለማስተካከል የግድ ወደ ውጭ መሄድ አለብኝ። ምን? አሁን ለእሱ አይደለም የመጣሁት፣ እናቴ እንድታሳምኝልኝ ነው። ሶስዬ በደንብ አስቢበት። መሄድሽ በጭራሽ አይጠቅምሽም። በህይወቴ 1 2 እንድትይልኝ ነው። እናቴን አሳምኝልኝ። አንተ ግን ሰብለን እንዳታስቀይማት እሺ? እባክህ እሷም ልትሞት ትንሽ ጫፍ ነው የቀራት፣ እጄ ላይ ናት። ግን ቆይ አንተ ትንሽም ቢሆን አይጸጸትም? ያለ አንቺ ምግብ አይበላልኝም እያልክ
በዛ በኩል ደግሞ እስትንፋሴ ነሽ ህይወቴ ነሽ እያልክ አንተ ስንቱን ሴት ነው አረብ ሀገር ሰደ እንደው አንተ ግን የሰላም እንቅልፍ ተኝተህ ታድራለህ? ስማ ለአንተ ማለት ሴት ልጅ እናትህ፣ ወገንህ፣ ሚስትህ፣ ሀገርህ፣ ትዳርህም ልትሆን ትችላለች። ይሄ ፉከራ ነው፣ ምንም ይሰራ ነገር የለም። አሁን እንደውም የመጨረሻ ምርጥ ሸክላ እጄ ላይ ልትገባ ነው ያለቀላት። ሶስናንም ልትልካት ነው? እንኳን ሶስና ገና ያንተን ሚስት ልካታለሁ። ሶሲ ማለት ከ7ቱ ሴቶች የተለየች ምርጥ ያበሻ ሸክላ ነች። ባንዲ መልሽ መጣሽ እንዴ እኔ ቆንጆ? አዎ ያንተ ያበሻ ሸክላ መጣውልህ። ሁላችንም የሱ ሸክላዎች አይደለን? እንደዚህ አትበይ። አትንካኝ። ምን ሆንሽብኝ ሸንኮራዬ? ልክ ነህ፣ ሸንኮራ ነኝ። መጠሳተፈኝ ፈጣሪ አዋረደ። የስራህን እሱ ይስጥ። አባዬ እንዳገባ ይፈልጋል። እንዴ ታዲያ ለምን? ግን ደግሞ ትዳር ያስፈራኛል። እንዴ ለምን ያስፈራሻል? አላውቅም። የማውቃቸው ትዳሮች ሁሉ መጀመሪያቸው እንጂ መጨረሻቸው ሲያምር አላየሁም። ታዲያ እኛን ከነሱ ጋር ምን አገናኘን ነው? ወይስ እኔን አታምኚኝ? አምናሃለሁ፣ ግን ደግሞ ፈራለሁ። ነገ ብትጠላኝስ? ያንተ መሆኔን ስታውቅ ወይ ደግሞ ከወለድኩ በኋላ ዓይንሽን ላፈር ብትለኝስ? የችግር ቀን ሲመጣ አሳልፈህ ብትሰጠኝስ? ከዚህ ሁሉ ሳንራራቅ ሳንቀራረብ ብንኖር ይኸውልህ ጓደኛዬ፣ ተው 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 ብልህ በተአምር አልሰማም ማለት እሳት ላይ እንደጋለ ምጣድ ይኸውልህ እያንገበገበች ላከችልኝ። ተው ብልህ ያኔ እሺ ብለህ ብትቀመጥ ከዛችማ አትመታም። እችማ አንገብግባ አትልክም። እንዴ አብርሽ እንዴት ነህ? ብሽ ነው? ምን ሆንክ አንተ ደግሞ? ይኸውልህ ቤካ፣ ይገርማችሁ ሳንራራቅ ሳንቀራረብ እንኑር እኮ አለች። ምነው ትዳር ነው ጥገኝነት ነው የጠየካት? ቆይ ግን አንተ እርግጠኛ አንተ እንደምትወዳ እሷ ትወዳለች? መውደዱንማ ትወደኛለች። ከምንም ነገር በፊት እኮ ቅድሚያ የምትሰጠው ለእኔ ነው። ጓደኛዬ ሂሳብ ለመክፈል እንዳይሆን ቅድሚያ የምትሰጥ። ቆይ ግን ለምን ታሟል ብለን አናስጠራትም ቤቱ? ምን ታመምኩ ሊላት? ከዛስ ምን ሊላት? በቃ አበድኩልሽ፣ ልሞትልሽ ነው የመኖሬ ምክንያት ነሽ፣ ወይ አግቢኝ ወይ ግደኝ ይበላታል። ሄሎ ሄሎ፣ ቲጂዬ እንዳደነግጪ የሆነ ነገር ልነግርሽ ነበረ። ምንድን ነው? አብርሽን ትንሽ አሙት ወደ ቤት ሄዷል። ምን? እና ደውልላት ብለነው ነበረ። ለምን ልረብሻት ብለዋል። ሄሎ
ሄሎ ያልኩሽን አሰብሽበት? እኔ ይቅርታ ባደርግልህ አንተ እነሱን ይቅርታ ማድረግ ካጨ ከነሱ በምን ትሻላለህ? እንኳን አንቺ ስንት አገር የሚያቀና ጀግና በየቦታው ወድቆ ቀርቷል። ተይዋ ምን እንዳለ ታውቃለህ? የቀንጅቦች አሉ ሲል